ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን። በትግራይ ክልል ማይጨው ከተማ የትግራይ እናቶች ልመናና ተማጽኖ ዛሬም በታላቅ ጩኸት ድምጽ እየተሰማ ይገኛል። ህወሓትም በምርጫ ቦርድ ከፖለቲካ ፓርቲነት ከተሰረዘ 24 ሰዓታትን አሳልፏል። የአቶ ጌታቸው ረዳም ቃለ መጠይቅ ብዙሃንን እያነጋገረ ነው። ትግራይና ህዝቧ ከፍተኛ ውጥረት ውስጥ ይገኛሉ። ይህም በተመለከተ አጭር መሰናዶ ይዘን መጥተናል። ይከታተሉን ዘንድ ጋበዝናችሁ። ተመልካቾቻችን አብራችሁ ልትቆዩ ከወደዳችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የትግራይ ህዝብ ያሳለፋቸው እነዛ መራራ 28 ወራቶች ዛሬም ተመልሰው እንዳይመጡ ሰግቷል። የትግራይ ልሂቃን ፖለቲከኞች፣ የማህበረሰብ አንቂዎች ሳይቀሩ በተፈጠሩ የፖለቲካ ግብግብ ለሁለት ተከፍለው እየተጠዛጠዙ ነው። በጦርነቱ የተፈናቀሉ ሰዎች እስከ ዛሬ ድረስ ወደ ቀያቸው አልተመለሱ። በክልሉ ከፍተኛ የስራ አጥነት ተባብሷል። ልማት የለም። የተጀመረው ሰላም ዘላቂ መሆኑን ለማረጋገጥ የተፈረመው የፕሪቶሪያል ውል ስምምነት ተሸራርፎ ማብቂያው ላይ ደርሷል። ሀይ የሚል እስኪ ተረጋጉ የሚል ጠፍቷል። ሁሉም ግራና ቀኙን ይዞ በትግራይ የተከፈሉ ኃይሎች በየድርሻቸው ደጋፊ ሆኖ ተሰልፈዋል። ይህ ሁሉ ሲሆን በጽሞና ሲመለከት የነበረው ህዝብ አደባባይ ወጥቶ ሰላም አብዝቶ እንደሚሻ አሳውቋል። በዛሬው ዕለት ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ ታላቅ ህዝባዊ ሰልፍ ተካሂዷል። ይህ ሰልፈኛ ወደ አደባባይ የወጣው የእነ ዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ በመቃወም ነው። ደብረጽዮን ባለፈው ሳምንት ወይን ለተባለው የድርጅታቸው ልሳን በሰጡት ቃለ ምልልስ ላይ ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ገልጸው ነበር። ይህን ንግግርና ህወሓት በደቡባዊ ዞኑ ለማስፈጸም ያቀደውን እቅድ ተገቢ አለመሆኑን የተቃወሙ ሰልፈኞች ደግሞ አደባባይ በመውጣት ድምፃቸውን አሰምተዋል። የደቡብ ዞኑ አስተዳደር በመራውና ባስተባበረው በዛሬ ዕለት በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምፆችን ተቀጣጥለዋል። ሰልፈኞቹ ምርጫችን ሰላም ነው፣ አስተዳደራችንን የሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀርነት አስተሳሰብን እንቃወማለን፣ የሻዕቢያን ተልዕኮ ከሚያስፈጽም ኃይል ጋር ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮችም ተደምጠዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላሙን እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ሲሉ መልእክታቸውን አስተላልፈዋል። በዚህ የሰልፍ ትዕይንት ላይ የተገኙት ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና በእንባ መሬት ላይ ተኝተው ሲማጸኑም ታይተዋል። የብዙሃኖችን ቀልብ የሳበው ሁሌም በትግራውያን እናቶች ተደጋግሞ የሚከወነው ይህ ትዕይንት እጅግ አሳዛኝና ልብ ሰባሪ ነው። ይህ ማይጨው ከተማ እናቶች ልመና በእንባ የታጀበ ተማጽኖ የሁሉም ትግራዋይ የሁሉም ኢትዮጵያዊ እናት ተማጽኖ ነው። እናት ልጇን ከቅፏ ነጥሎ የሚበላውን የእርስ በርስ ጦርነት እንዲቆም እየተማጸነች ትገኛለች። በትግራይ ክልል የተፈጸመው ደም አፋሳሽ ጦርነት በፕሪቶሪያው ስምምነት መቋጫውን ካገኘ በኋላ በክልሉ ዘላቂ ሰላም እንዲሰፍን ህዝቡ በመረጠው አካል እንዲተዳደር፣ የተፈናቀሉ የትግራይ ነዋሪዎች ወደ ቦታቸው እንዲመለሱ፣ የተለያዩ የተቋረጡ ፕሮጀክቶች፣ የልማት ስራዎች፣ የመንግስት ተግባራቶች እንዲቀላጠፉ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደር ተቋቁሞ ወደ ተግባር ተገብቷል። ይህ የትግራይ ጊዜያዊ አስተዳደር ወደ ትግበራ ከገባ በኋላ ለትግራይ ህዝብ የታለመለትን ሳይሆን ህዝቡን ዳግም ወደ ችግር የሚከት የፖለቲካ መከፋፈል ውስጥ እንዲገባ ዳርጎታል። በዚህ የፖለቲካ ክፍፍልና መነታረክ ሳቢያ ህወሓት በፌዴራል መንግስቱ የምርጫ ቦርድ አስተዳደር ሰጣ ገባ ውስጥ እንዲገባ ሆኗል። የክፍፍልና ስንጠቃት ለትግራይ ህዝብ ተስፋን ሳይሆን ስጋትን አዝሎ መጥቷል። በትላንትናው ዕለትም ህወሓት በይፋ ከፖለቲካ ፓርቲነት መሰረዙ
ከፌዴራል መንግስቱ ጋር ያለውን ቁርሾ በእጅጉ ያባብሰዋል። ይህም ሂደት ትግራይ ዳግም ወደ ጦርነት ይወስዳታል ተብሎ ተፈርቷል። ዶክተር ደብረጽዮን ገብረ ሚካኤል ባለፈው ከስረዛ ጋር ተያይዞ በሰጡት መግለጫ ላይ እኛ ከፌዴራል መንግስቱ ጋር ያለን ግንኙነት በፕሪቶሪያው ስምምነት ነው። ምርጫ ቦርድ ሰረዘን አልሰረዘን ትርጉም የለውም። ድሮም የሰጠን እውቅና ትክክልና ተገቢ አልነበረም ማለታቸው የሚታወስ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን አስመልክቶ በሰጠው መግለጫ ላይ እንዳስታወቀው ግን የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ በመግለጫው አምኗል። ሆኖም ቦርዱ በአመጻ ድርጊት በመሳተፉ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱን ከተሰረዘ በኋላ ህጋዊ ሰውነቱን ለማስመለስ የሚያስችል ህግ ስለሌለ ጥያቄው ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በተጻፈ ደብዳቤ መልስ መስጠቱ የሚታወስ ነው። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 ለማሻሻል የወጣው አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ በመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበት ህግ መሰረትን በማድረግ ቦርዱ በማሻሻያ አዋጁ መሰረት ፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ መስጠቱ ይታወቃል። የፓርቲውን ህጋዊነት የሚያረጋግጠውና በወቅቱ አምኖበት ተስማምቶ ከቦርዱ የተቀበለውን የፖለቲካ ህጋዊ ሰውነት ማረጋገጫ አላውቀውም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበር ለማክበር ፈቃደኛ ባለመሆን በተደጋጋሚ ሲገልጽ ቆይቷል ያለው የኢትዮጵያ ምርጫ ቦርድ ሌሎች ተጨማሪ ማብራሪያዎችን በመግለጫው ላይ በማካተት ከግንቦት 5 2017 ጀምሮ ከፖለቲካል ፓርቲነት ህወሓትን መሰረዙን አስታውቋል። ይህ ሂደትና ትግበራ ደግሞ በአብዛኛው ትግራውያን ሰላም ፈላጊ ላይ ጫና አሳድሯል። ሂደትና ጉዞ እንዳለ ሆኖ ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ሰዓት የሀገሪቱ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በፋና ላይ ቀርበው በሰጡት መግለጫ ብዙሃኑን እያነጋገረ ከመሆኑም በላይ በትግራይ የፖለቲካ ሂደት ላይ ጫና አሳድሯል። አቶ ጌታቸው ረዳ በነበራቸው ቃለ መጠይቅ ከተናገሯቸው እጅግ አነጋጋሪ መልእክቶች ውስጥ እነዚህ ሰዎች የሚቆረቆሩለት ህዝብ የለም፣ የሚቆረቆሩለት ሰፈር፣ የሚቆረቆሩለት መንደርም፣ የሚቆረቆሩለት ህዝብም የለም፣ ውሸታቸውን ነው፣ ወንጀለኛና የዘረፋ ቡድን ነው፣ እኔ ጡት አባቴ አይታወቅም፣ አድራሻዬም አይታወቅም፣ የት ሂደው ይሄንን ሰውዬ አስታክስልኝ እንደሚሉት አያውቁም፣ ለዚህ ነው የሚፈሩኝ፣ እነዚህ ሰዎች ከፋኖ ጋር እንሰራለን ይላሉ፣ ከኤርትራ ጋር እንሰራለን ይላሉ፣ እንዴት ሆነው ነው የሚስማሙት? የኤርትራ መንግስት ድንገት ትግራይ ጦርነት ቢቀሰቀስ ፌዴራል መንግስት ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጭ ሌላ ምንም ምርጫ የለውም። ለዚህ ነው የሚፈልጉት የትግራይን ህዝብ። ጄኔራሎች፣ የትግራይ ጄኔራሎች የወርቅ ነጋዴዎች ናቸው። 90 ኪሎ ሜትር ላይ ሆነው እያዋጉ ሸሽቶ የሚመጣውን ወጣት የሚረሽኑ ናቸው። እንዲሁም በአጠቃላይ ህወሓት የማፊያና የወንጀለኛ ቡድን ነው ብለው የተጠቀሟቸው ቃላቶች እጅግ አደገኞችና እጅግ አነጋጋሪ ነበሩ። ከሁሉም እጅግ ትልቅ መልእክት ያዘለውና ብዙሃኑን ያነጋገረው አስፈላጊውም ጥያቄ አንድ አባት የትግራይ ጠይቁልኝ ብለው ያስተላለፉት መልእክት ሲሆን እኛ አባት ህዝብ እድሜ ልኩን 5 ሚሊዮን የሚሆነው ለምንድን ነው? የትግራይ ህዝብ በዚህ ደረጃ ቁጥሩ ሲያነሰው ለምንድን ነው? እስኪ ይህንን መለስ ብላችሁት እስቲ እኛንም መኖር እንድንጀምር ተውን ብለው ያስተላለፉት መልእክት ወሳኝና ቆም ብሎ ራስን ማየት የሚገባ ትክክለኛ ጥያቄ ነው። ይህ የሸገር ልጅ ቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ ይህንን ይመስል ነበር። የሸገር ልጅ ቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስከምንመለስ ድረስ ቸር ቆዩ።